ሁላችንም ሀገራችን በደንብ እናውቃታለን እንላለን። ግን እነዚህን አስገራሚ መልሶች እስከምትሰሙ ድረስ አብራችሁን ቆዩ። የዜግነት ክብር ያዘጋጀው ሰው ወይም ደግሞ የጻፈውን ሰው ታውቃለህ? አይ ልገምት ይቻላል። ግራም ፖተር። አንተ ያመሃል የኢትዮጵያ ዋና ከተማ ማን ነው? ከቀላሉ እንጀምር። ኢትዮጵያ አሁን ስንተኛው ዓመተ ምህረት ላይ ነን? እኔ 2097 ዓመት 2018 ነው መልሱ። 2018 ላይ ነው ማለት ነው። ኢትዮጵያ ውስጥ ስንት ክልሎች አሉ? 9። ያ ዩቲዩብ ትክክለኛው መልስ 11 ነው። 9 ክልል ነው። ዛሬ ሰዎችን ስለ ሀገራችን ያላቸውን እውቀት ጠይቀናል። አንዳንድ መልሶች ያዝናናሉ፣ አንዳንድ ደግሞ ያስደነግጣሉ። እናም እስከ መጨረሻ ድረስ አብራችሁን ቆዩ። ለጥያቄዎቻችን መልስ እናገኛለን የሚለውን አብረን እናያለን ማለት ነው። እናንተስ ደግሞ መልሱን ትመልሱታላችሁ? አትመልሱ። የእናንተን መልስ ደግሞ ኮሜንት ላይ ያሳውቁኝ። ዛሬ በዚህ ቪዲዮ ማለት ነው ከተማችን ላይ ዞር እያለን ሰዎች ምን ያህል ሀገራቸውን ይወዳሉና ያውቃሉ የሚለውን በጥያቄዎቻችን መልስ እናገኛለን የሚለውን አብረን እናያለን ማለት ነው። ወደ ቪዲዮ ዩቲዩብ የመጀመሪያ ተጠያቂያችንን አግኝተናል ማለት ነው። እስቲ ያላትን እውቀት አንድ ላይ እናያለን ማለት ነው። ወደ ጥያቄው። እሺ፣ ሰላም ነው? ሰላም ነው። እንዴት ነው? ዳና። እንተዋወቅ። እሺ፣ መሰረት እባላለሁ። እሺ መሲ፣ ዛሬ ስለ ሀገራችን አጠቃላይ ጥያቄ ጠይቅሻለሁ ማለት ነው። የመጀመሪያው ጥያቄ ቀላል ይሆናል ማለት ነው። የኢትዮጵያ ዋና ከተማ ማን ነው የሚለው? አዲስ አበባ። አዎ መልሰዋለች ማለት ነው። እያከበድን ነው የምንሄደው። ኢትዮጵያ ላይ አሁን ስንት ክልሎች አሉ? ችግር የለም የምታውቂው ይለፈኝ ብላለች ማለት ነው። ጥያቄው እየከበደ ነው የሚሄደው ማለት ነው። ሶስተኛው ጥያቄ አሁን ስንተኛው ዓመተ ምህረት ላይ ነው ያለን? 2018። ይሄ በትክክል ተገኝቷል። እሺ አንድ በጣም ከባድ ጥያቄ ልጠይቅሽ። የባንዲራችን ቀለም ታውቂያቸዋለሽ? ቀይ፣ አረንጓዴ፣ ቢጫ። ከታች ወደ ላይ ነው የተናገረችው። ለማንኛውም ትርጉማቸውን ታውቂያቸዋለሽ? የአረንጓዴ ቢጫ ቀይ ትርጉማቸው ምን እንደሚወክሉ? አላውቃቸውም። ያው መሲ እንደምታውቀው ምንም አታውቃቸውም ማለት ነው። እሺ ዩቲዩብ እንደምታዩት ነው የመጀመሪያ ተጠያቂያችን የተጠየቀችውን ጥያቄ ለመመለስ ሞክራለች ማለት ነው። አሁን በስንት መከራ ሁለተኛ ተጠያቂ አግኝተናል ማለት ነው። ስለ ኢትዮጵያ አንዳንድ ጥያቄዎችን ጠይቀዋለን። ስለ ኢትዮጵያ ያለውን አስተሳሰብ ግንዛቤን ጠይቀዋለን ማለት ነው። እስቲ አንድ ላይ ነው። እሺ ሰላም ነው? ሰላም አለን። እስቲ ማንም በል ራስን አስተዋውቀን። ከየት ነው? ግርማ መኮንን ጫሌቦ። ከየት ነው? ከደቡብ። እሺ ያው ግርማ ከደቡብ ነው ማለት ነው። አንዳንድ ጥያቄውን ስለ ኢትዮጵያ ጠይቃለሁ፣ የምታውቀውን ምላሽ ትመልስልኛለህ ማለት ነው። የኢትዮጵያ ዋና ከተማ ማን ነው? ከቀላሉ እንጀምር። ኢትዮጵያ። ያው እንግዲህ ዩቲዩብ አልተገኘም ማለት ነው። እሺ ለማንኛውም ሁለተኛው ጥያቄ ኢትዮጵያ ውስጥ ስንት ክልሎች አሉ? ያው ብሔረሰቦች ወደ 27 ይደርሳል። ወደ 27 ተብሏል ማለት ነው። ሶስተኛው ጥያቄ አሁን ስንተኛው ዓመተ ምህረት ላይ ነን? እኔ 2097 ዓመት 2018 ነው መልሱ። 2018 ላይ ነው ማለት ነው። አዎ ጎበዝ። እሺ የባንዲራችን ቀለም ታውቃቸዋል? ባንዲራ ቀለም ያው 3 አይነት ነው እኮ። ምንድን ናቸው? ዘርዝር። ቀይና ቢጫ፣ አረንጓዴ። አዎ ተመልሷል ማለት ነው። እሺ ትርጉማቸው ምን እንደሆነ ታውቃለህ? ለምን አረንጓዴ እንደሆነ፣ ለምን ቢጫ እንደሆነ፣ ለምን ቀይ እንደሆነ? ኢትዮጵያ የሚወክለው ማለት ነው። አረንጓዴ ምንድን ነው የሚወክለው? ያው አረንጓዴ ኢትዮጵያ ነው። ቢጫስ? ሁሉም አንድ ነው። ሁሉም አንድ ነው ተብሏል። እሺ የመጨረሻ ጥያቄ ኢትዮጵያን እስቲ በአንድ ቃል ግለጻት። ኢትዮጵያን በአንድ ቃል ግለጻት። ኢትዮጵያ ነው። ያው እንደምታዩት ነው ማለት ነው። እሺ በጣም እናመሰግናለን ለሰጠን አስተያየት ማለት ነው። ከጠየቅናቸው ጥያቄ ውስጥ አንዱ ተመልሷል ማለት ነው። እስቲ እናንተ ደግሞ ይሄን ጥያቄ መልሱን የምታውቁት ከሆነ ኮሜንት ላይ አስቀምጡልኝ ማለት ነው። ያው በጣም አስገራሚ ነው ዩቲዩብ እንደምታዩት ማለት ነው። በጣም አስቂኝና የማትጠብቁት ምላሽ ተሰጥቶና ማለት ነው። ከዚህ በኋላ ደግሞ የምታዩት ምላሽ በጣም አስገራሚና አስቂኝ ነው የሚሆነው። አንዳንዶቻቸው ያው እንግዲህ ማጥናት ሳይቀርባቸው አይቀርም ማለት ነው። አንድ ላይ ደግሞ እስቲ ሌላ ተጠያቂዎችን እናያለን ማለት ነው። በጣም አስቂኝ ነው። ከዚህ በኋላ የሚመጡት ደግሞ በጣም አስቂኝ ነው የሚሆኑት፣ አስገራሚ ነው የሚሆኑት። ሜክ ሹር ዩቲዩብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ዛሬ ደግሞ ሶስተኛችን ሰው እንጠይቃለን ማለት ነው።
እሺ ሰላም ነው አባ? ሰላም ነው። እንዴት ነው? አለ ማንም በል ከየት ነው እንተዋወቅ? አይመን እባላለሁ ከአዲስ አበባ። ከአዲስ አበባ ነው ማለት ነው ተጠያቂያችን። ለዛሬ ለዩቲዩብ ቪዲዮ ኢትዮጵያ ላይ የሚኖሩ ሰዎች ምን ያህል ሀገራቸውን ያውቃሉ እንዲሁም ይወዳሉ የሚለውን ነገር እያየን ነበር። አንዳንድ ጥያቄዎች እጠይቃለሁ፣ ትመልስልኛለህ? እሺ ችግር የለውም። ያው ከቀላሉ ነው የምንጀምረው። ዩቲዩብ የኢትዮጵያ ዋና ከተማ ማን ነው? አዲስ አበባ። ተመልሷል። በጣም ብዙ ሰዎች ያሰቃየ ጥያቄ ነበር፣ ተመልሷል ማለት ነው። ሁለተኛው ጥያቄ ኢትዮጵያ ውስጥ ስንት ክልሎች አሉ? 9። ያ ዩቲዩብ ትክክለኛው መልስ 11 ነው። 9 ክልል ነው ማለት ነው። እሺ ወደ ሶስተኛው ጥያቄ እንቀጥላለን ማለት ነው። አሁን ስንተኛው ዓመተ ምህረት ላይ ነው ያለው? 2018። የኛው በትክክል ተመልሷል ማለት ነው። የባንዲራችን ቀለም ታውቃቸዋለህ? አረንጓዴ ቢጫ ቀይ። አረንጓዴ ቢጫ ቀይ ልክ ነው። ምን እንደሚወክሉ ታውቃለህ? ኢትዮጵያ። አረንጓዴው ምን ይወክላል? ቢጫው ምን ይወክላል? ቀይ ምን ይወክላል? ኢትዮጵያ። ያው ኢትዮጵያን ነው የሚወክለው ብሏል ማለት ነው። እሺ የዜግነት ክብር ያዘጋጀው ሰው ወይም ደግሞ የጻፈውን ሰው ታውቃለህ? አይ ልገምት ይቻላል። ግራም ፖተር። አንተ ያማህል አዝግኝ ነው። እሺ የመጨረሻ ጥያቄ ኢትዮጵያን በአንድ ቃል ግለጻት። ፍቅር። እሺ እናመሰግናለን። እሺ ዩቲዩብ አሁን የሀገራችን ታላቅ አርቲስት አግኝተናል ማለት ነው። እሳቸውን ስለ ሀገራችን ለመጠየቅ እንሞክራለን ማለት ነው። ያው እንግዲህ ተመልካቾች ማታውቃቸው ካላችሁ እሳቸውን እንተዋወቃለን ማለት ነው። ይቅርታ ስም ማልበል? ከየት ነው? መርድ እባላለሁ። ከየት? ያው ከኢትዮጵያ። ከኢትዮጵያ ነው። ዋናው የሚፈለገው መልስ ይሄ ነው ማለት ነው። ሰዎች ለሀገራቸው ምን ያህል ውዴታ አለባቸው የሚለውን ነገር ለሰው ለማድረስ ነው ይሄ ቪዲዮ በእርግጠኝነት አላማው የሚሆነው። አንዳንድ ጥያቄ እንጠይቆታለን። ለመጠየቅ ዝግጁ? እሺ ምንድነው? የመጀመሪያው ጥያቄ የባንዲራችን ቀለሞች አረንጓዴ፣ ቢጫ፣ ቀይ በውስጣቸው የያዙት ትርጉም ወይም ደግሞ ትርጓሜ የሚሰጡት ለሰው ልጅ ምንድነው የሚለውን ነገር። የሀገራችን ባንዲራ ለሰዎች የሚሰጡት ትርጓሜ በአንደኛ ፍቅርን ነው። ሁለት ደግሞ መተሳሰብን ነው። አብሮ መራመድን ነው። ሌላው ምንድነው? የኢትዮጵያ ባንዲራ ማለት የኢትዮጵያን አጠቃላይ ብሔር ብሔረሰቦችን አይደለም ሌላውን ያጠቃለለ ነው። ይሄን ያጠቃለለ ሲባል ምንድነው? እንዋደድ፣ እንፋቀር፣ ባንድ ላይ እንራመድ። ያው ዩቲዩብ እንደምታዩት ነው። በጣም በሳል የሆነ ንግግር ነው እየተናገሩ ያሉት ወጣቱ ጄኔሬሽን እንደኛ በእኛ እድሜ ያላችሁ ማለት ነው። ይሄን ነገር ለማስተዋል መሞከር አለባችሁ። ውጪ ላይ ያለውን ዓለም ከምናጠና ሀገራችን ውስጥ ያለውን ታላላቅ አርቲስቶች ብናከብር እንዲሁም ደግሞ ያለው ነባራዊ ሁኔታ ብናይ ማለት ነው ሀገራችን ትልቅ ደረጃ ትደርሳለች ማለት ነው። የመጨረሻ ጥያቄ የሚሆነው እስቲ ኢትዮጵያን በአንድ ቃል ግለጿት ወይም ደግሞ ስለ ኢትዮጵያ ያለውን ፍቅር ወይም ደግሞ ኢትዮጵያ አሁናዊ ያለችበት ሁኔታ በደንብ እስቲ ያብራሩልን። ኢትዮጵያ ማለት ኢትዮጵያ ናት፣ ፍቅር ናት፣ አንድነት ናት፣ መተሳሰብ ነው፣ መፋቀር ነው፣ አብሮ መራመድ ነው። ይሄ ሲባል ምንድነው? ሁሉም ሽማግሌ፣ አዛውንት፣ ወጣት፣ ህፃናት ሲል ስሙ ማን ኢትዮጵያዊ ነው። ይሄ ማለት ምንድነው? ለምሳሌ አንድ ሰው ከዚህ ሄዶ ውጭ ሀገር ከየት መጣ ሲባል ከኢትዮጵያ መጣው ነው የሚባለው። ማንኛውም ብሔረሰብ ውጭ ሲሄድ ከኢትዮጵያ ውጭ ያለው ሌላው ምንድነው? የሀገሩን ይገልጻል። ግን ከኢትዮጵያ ሄደው የሁሉ 83 ቋንቋ ተናጋሪዎች አሉ። እነዛ 80 ቋንቋ ተናጋሪ ማለት በኢትዮጵያ ያሉ የራሳቸው ህብረ ቃል አላቸው። ያነጋገር፣ ያደማመጥ፣ የሰውን የመተሳሰብ አብሮ የመራመድ የሁሉንም አላቸው። ስለዚህ ምንድነው ወጣቱ ማድረግ የሚቻለው ምንድነው? ከተለያዩ ሱሶች ከጫት ከሲጃራ ራሳቸውን ቀስ በቀስ ማላቀቅ፣ የስራ ግንኙነታቸው ማዳበር፣ ከተለያየ ነፃ መሆን፣ አብሮነትን ማዳበር። አብሮ ኢትዮጵያ የሁሉም ብርሃን ናት፣ የሁሉም ጸጋ ናት። አዎ ለሰጠውን አስተያየት በሙላ እናመሰግኖታለን። ስለ ትብብሩ እናመሰግናለን። ትልቅ ደረጃ እኛም ደርሰን እንደሚያበረታቱን ተስፋ እናደርጋለን። በጣም ነው እናመሰግናለን። እሱ ላይ ምን መሰለ ትልቅ ደረጃ ማይደርስ የለም። ይሄን እኮ የምታናገሪ ትልቅ ደረጃ ላይ ደርሰ ነው አይደለም? ሁሉም ነገር እግዚአብሔር ያሳካዋል። ስለዚህ እናንተ ልጆች አይደላችሁ፣ ትልቅ ሰዎች ናችሁ። እግዚአብሔር ያከበራችሁ ናችሁ። ስለወደፊት ስለሁሉም እየተሳሰባችሁ አብረን እንደግ። ኢትዮጵያና ሕዝቦቿ ለዘላለም ይኖሩ። እግዚአብሔር ያሳድገን፣ ሁሉም መልካም ያደርግላችሁ። አሜን አሜን። እናመሰግናለን። ለሰጡን አስተያየት እናመሰግናለን። እሺ ዩቲዩብ እንደምታዩት ነው ማለት ነው። በጣም አስገራሚ ነበር። ከጥያቄዎቹ መልሱ አንደኛው ግራም ፖተር ነበር። ኢትዮጵያም ያለ አለ ማለት ነው። አስደናቂ ነበር ቪዲዮ ዛሬ።
ያው ታላቁ አርቲስት መረድንም አግኝተነው ነበር። ያለው ቆይታ ይሄን ይመስላል ማለት ነው። ከዚህ በኋላ በእርግጠኝነት አሪፍ ቪዲዮዎች ይለቀቃሉ ማለት ነው። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ።